ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ዛሬም በአዲስ ነገር መጥተናል። ተከታተሉኝ። ጉበታችን በሰውነታችን ውስጥ ከ500 በላይ የተለያዩ ተግባራትን የሚያከናውን ወሳኝ የሰውነታችን ክፍል ነው። ነገር ግን ጉበት አንድ የሚገርምና አደገኛ ባህሪ አለው። እሱ ምንድነው? እስከ 80% ድረስ እስኪጎዳ ምንም አይነት የህመም ምልክት አያሳይም። በዚህ ምክንያት የጉበት ህመም ብዙ ጊዜ ዝምተኛው ገዳይ ወይንም ሳይለንት ኪለር በመባል ይታወቃል። ነገር ግን አንዱ መልካም ዜና ምንድነው? ጉበታችን ወደ ከባድ ደረጃ ከመድረሱ በፊት በሰውነታችን ላይ ቀስ ብለው የሚታዩ ድብቅ ምልክቶች አሉት። በዛሬው ቪዲዮአችን በፍጹም ችላ ሊባሉ የማይገቡ 5 የመጀመሪያ የጉበት ህመም ምልክቶችን እና የጉበት ጤናችንን እንዴት መጠበቅ እንዳለብን በዝርዝር እንመለከታለን። ከመጨረሻው ደግሞ አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ሐሳብ አስተያየት ካላችሁም ጻፉልኝ፣ እመልሳለሁ። እንግዲህ የመጀመሪያው ምልክት ምንድነው ብለን ስናይ ከፍተኛ የድካም ስሜት እና ኃይል ማጣት ነው፣ ወይንም unexplained chronic fatigue እንለዋለን በእንግሊዘኛ። አንደኛውና በጣም የተለመደው የመጀመሪያ ምልክት በቂ ረፍት አድርገን እንኳን የማይለቅ ከፍተኛ የሆነ የድካም ስሜት ነው። እንግዲህ ጉበታችን በሰውነታችን ውስጥ የሚገቡ መርዛማ ነገሮችን፣ ቶክሲኖችን የማጣራት እና ምግብን ደግሞ ወደ ኤነርጂ የመቀየር ኃላፊነት አለበት። ታዲያ ጉበታችን ሲጎዳ ወይንም ስራውን በአግባቡ መስራት ሲያቅተው በደማችን ውስጥ እነዚህ መርዛማ ነገሮች ይከማቻሉ። ይህ ሲሆን ደግሞ አእምሯችንና ሰውነታችን መደበኛ ስራቸውን መስራት አይችሉም ማለት ነው። እዛም ምን ይፈጠራል ብለን ስናይ አንደኛ ጉልበት ማጣትና ከፍተኛ የሆነ የድካም ስሜት መሰማት፣ ሁለተኛ እንቅልፍ ማለት እና ሶስተኛ ነገሮች ላይ ትኩረት ማድረግ አለመቻል እና የመሳሰሉት ምልክቶች እንዲኖሩ ያደርጋል ማለት ነው። ስለዚህ የመጀመሪያው ምልክት ምንድነው ማለት ነው? ከፍተኛ የሆነ ድካም ስሜት መሰማትና የኃይል ማጣት ናቸው ማለት ነው። ሁለተኛው ምልክት ደግሞ የአይንና የቆዳ ቢጫ መሆን ወይንም በሕክምናው ዓለም ጃውንዲስ እንለዋለን። እንግዲህ ሁለተኛውና ግልጽ የሆነው ምልክት ምንድነው ብለን ስናይ የአይን ነጭ ክፍል ወይንም የቆዳ ቀለም ወደ ቢጫ መቀየር ነው። በሰውነታችን ውስጥ የቆዩ የደም ህዋሳት ሲሞቱ ቢሊሩቢን የሚባል ቢጫ ቀለም ያለው ውህድ ይፈጠራል። እንግዲህ ጤናማ ጉበት ይህንን ውህድ አጣርቶ በሐሞት አማካኝነት ከሰውነት ይወገዳል። ነገር ግን ጉበት ሲታመም ወይንም የሐሞት ማስተላለፊያ ቱቦዎች ላይ ችግር ሲያጋጥም ቢሊሩቢን በደም ውስጥ ይከማቻል ማለት ነው። ይህም የአይናችን ነጭ ክፍል፣ የቆዳችን ቀለም እና ምላሳችን ስር ቢጫ እንዲሆን ያደርጋል ማለት ነው። እንደዚህ አይነት ምልክት ከተከሰተ በአስቸኳይ ወደ ሕክምና ተቋም መሄድ ያስፈልጋል። ሶስተኛው ምልክት ምንድነው ብለን ስናይ የምግብ ፍላጎት ሙሉ ለሙሉ መቀነስ፣ ተደጋጋሚ የማቅለሽለሽ ስሜት እና ያልታሰበ የክብደት መቀነስ ናቸው። እንግዲህ ጉበታችን ስብን ለመፍጨት የሚረዳውን ሐሞት የሚባለውን ፈሳሽ ያመነጫል። ይህ ባይል ወይንም ሐሞት ምንድነው ጥቅሙ? የምንበላቸውን ቅባት ያላቸውን ነገሮች በከፍተኛ ሁኔታ ለመቆራረጥ ዲግሪድ ለማድረግ ይረዳናል። እንግዲህ ጉበት ሲጎዳ ደግሞ ይህ የሐሞት ምርት ይቀንሳል። ስለዚህ የምንበላው ምግብ በአግባቡ አይፈጭም ማለት ነው። በዚህም ምክንያት እንግዲህ ስብ ያላቸውን ምግቦች ስናይ የማቅለሽለሽ፣ የቅባት ምግብን የመጠየፍ፣ የሆድ መነፋት እና በፍጥነት የጥጋብ ስሜት እንዲሰማን፣ አልፎ አልፎ ደግሞ የጨጓራ አይነት ስሜት መሰማት ያጋጥማል ማለት ነው። ይህ ሁኔታ እንግዲህ ለሳምንታት ከቀጠለ ደግሞ ክብደት መቀነስም አብሮ ይመጣል ማለት ነው። አራተኛው ምልክት ምንድነው ብለን ስናይ የሽንትና የሰገራ ቀለም መለወጥ ነው። እንግዲህ አራተኛውና በተለይ ብዙዎቻችን ትኩረት የማንሰጠው ምልክት የሽንት እና የሰገራ ድንገተኛ የሆነ የቀለም ለውጥ ነው። እንግዲህ በቂ ውሃ እየጠጣን እንኳን የሽንታችን ቀለም እየጠቆረ ወይንም ደግሞ ልክ እንደ ጠንከር ያለ ሻይ የሚመስል ከሆነ ወይንም ኮካኮላ ከለር አይነት ከሆነ ይህ ጉበት ማስወገድ ያልቻለውን ቅድም ቢሊሩቢን ያለውን ንጥረ ነገር በኩላሊት በኩል እየወጣ መሆኑን ሊያሳይ ይችላል ማለት ነው። ስለዚህ የሽንት ከለር መቀየር ምናልባት አንዱ የጉበት ህመም ምልክት ሊሆን ይችላል ማለት ነው። በሌላ በኩል ደግሞ ሰገራችን ከተለመደው ከለር ውጪ ነጣ ብሎ ወይንም ደግሞ ወደ አመድነት ወይንም ወደ ጭቃ ቀለም እየተቀየረ ካስቸገራችሁ ይህም አንዱ የጉበት ህመም ምልክት ሊሆን ይችላል። ሰገራም ከለር መቀየር ለምንድን ነው የመጣው ብለን ስናይ ሐሞታችን ወደ አንጀታችን በአግባቡ እየፈሰሰ እንዳልሆነ የሚያሳይ ቀጥተኛ ምልክት ነው።
ሌላው አምስተኛውና የመጨረሻው ምልክት ምንድነው ብለን ስናይ በሆድ አካባቢ ውሃ መቋጠር፣ በሕክምና ቋንቋ አሳይተስ እንለዋለን እና አንዳንዴ ደግሞ ምናልባት ሙሉ ሰውነታችንም ሊያብጥ ይችላል። ይህ በምንድነው የመጣው ብለን ስናይ ጉበታችን በደም ስር ውስጥ ፈሳሽ እንዳይወጣ የሚቆጣጠረውን አልቡሚን የሚባለውን ፕሮቲን ያመነጫል። ይህ ፕሮቲን ምንድነው የሚያደርገው? የደምን ኦንኮቲክ ፕሪዘርቭ ያደርጋል። ከዛ ፈሳሽ ነገር ከደም እንዳይወጣ ያግዛል ማለት ነው። ታዲያ ጉበታችን ሲጎዳ ይህ ፕሮቲን ስለሚቀንስና በጉበት ደም ስሮች ውስጥም ከፍተኛ የሆነ ጫና ወይንም ደግሞ ፖርታል ሃይፐርቴንሽን የምንለው ስለሚፈጠር በቀላሉ ፈሳሾች ከደም ወጥተው በሆድ በእግር እንዲሁም በአጠቃላይ በሰውነታችን ውስጥ እንዲከማች ያደርጋል ማለት ነው። ሌላው ማየት ያለብን አንድ ሰው እነዚህ ከላይ የዘረዘርኳቸውን ምልክቶች ካየ ምን ማድረግ አለበት የሚለውን ማየት በጣም ተገቢ ነው። እንግዲህ ከላይ የዘረዘርኳቸውን 5 ምልክቶች ካያችሁ እንግዲህ መጀመሪያ ማድረግ ያለባችሁ ምንድነው? በፍጥነት ወደ ሕክምና ተቋም መሄድ ነው። ከዛም የጉበታችሁን ጤንነት ማወቅ አለባችሁ። እሱም አንደኛ ምንድነው ማድረግ ያለባችሁ? የጉበት ኢንዛይሞችን ቼክ ማድረግ አለብን። በሁለተኛ ደረጃ ምንድነው ማድረግ ያለብን? የሆድ አልትራሳውንድ መነሳት አለብን። በሁለተኛ ደረጃስ ምን ማድረግ አለብን ብለን ስናይ የአኗኗር ዘዴያችንን ማስተካከል አለብን። እንደሚታወቀው ጉበት ራሱን የመጠገንና ሪጀነሬት የማድረግ ፖቴንሻሉ በጣም ከፍተኛ ነው። ስለዚህ ምን ማድረግ አለብን? የአኗኗር ዘዴያችንን ማስተካከል አለብን ማለት ነው። እንዴት? ቀጥዬ እዘረዝርላችኋለሁ። እንግዲህ አንደኛ ማድረግ ያለብን ምንድነው? ይሄ ብዙ ጊዜ ይመከራል፣ ታውቁታላችሁ። አልኮልን ሙሉ በሙሉ ማቆም ነው። አልኮል ለጉበት ሴሎች ህልውና ቁጥር 1 ጠላት ነው። ስለዚህ በተቻለ መጠን አልኮልን ሙሉ ለሙሉ ማስወገድ አለብን ማለት ነው። ሌላው ሁለተኛው ማድረግ ያለብን ምንድነው? የተቀናበሩ ስኳሮችና ዘይቶችን መቀነስ ነው። ሌላው ማድረግ ያለብን ጸረ ኦክሲዳንት ምግቦችን መመገብ፣ ለምሳሌ እንደ ነጭ ሽንኩርት፣ እርድ፣ አረንጓዴ ቅጠላቅጠሎች እና ሎሚ። እነዚህ ምግቦች የጉበትን የማጣራት አቅም በከፍተኛ ሁኔታ ያፋጥናሉ። ስለዚህ እነዚህን ምግቦች መመገብ ለጉበት ጤንነት በጣም ከፍተኛ አስተዋጽኦ አላቸው። ሌላውና ወሳኙ ነገር ምንድነው? ያለ ሐኪም ትዕዛዝ መድኃኒቶችን መውሰድ የለብንም። በተለይ የህመም ማስታገሻዎች ለጉበት ብቻ ሳይሆን ለኩላሊት ህመምም ከፍተኛ የሆነ አደጋ አላቸው። ተመልካቾቻችን ጉበታችን እስከ መጨረሻው ሰዓት ድረስ የሚታገል የሚፋለም በጣም ታጋይ የሆነ የሰውነታችን ክፍል ነው። ስለዚህ ከላይ ያየናቸውን 5 ምልክቶች በሰውነታችሁ ላይ ካያችሁ ወይንም ደግሞ በቤተሰቦቻችሁ ላይ ካያችሁ በፍጹም ችላ አትበሉ። ቶሎ ወደ ሕክምና ተቋም ሄዶ የጉበታችሁን ጤንነት ማረጋገጥ ይጠበቅባችኋል ማለት ነው። እስኪ አንድ ጥያቄ ልጠይቃችሁ። ከላይ ከዘረዘርናቸው 5 ምልክቶች እርስዎ የትኛው አጋጥሞት ያውቃል? በኮሜንት ላይ ጻፉልኝ። እንግዲህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ደግሞ ሼር አድርጉ። ምናልባት ደግሞ ይህን ቪዲዮ ሰብስክራይብ ሳታደርጉ እያያችሁ ከሆነ ሰብስክራይብ አድርጉ። ለኔ በጣም ትልቅ ነገር ነው። እንግዲህ የዛሬ ቪዲዮአችን እዚህ ላይ ያበቃል። በሌላ ጊዜ በሌላ ቶፒክ እስክንገናኝ ቻው።